አብዛኛው ሴት በሴክስ ላይፉ ደስተኛ ያልሆነበትም ምክንያት ነው በዛሬ ቪዲዮ ላይ የማነሳላችሁ። እናንተ ስታደርጉት እኛን የሚያስደብረን በሰዓቱ አንተ ቀለል አድርገው ወይም ኢንቴንሽናሊ ላታደርገው ትችላለህ። ውጤቱ ግን ሴት ልጅን ስለ ሴክስ ያላትን አመለካከት ለሴክስ ያላትን ፍላጎትና አንተን ኢቭን ነው ምድር ምታይበትን አንግል ሐሳቧን ሊያስቀይረው ይችላል። ይሄንን የምልበት ትልቁ ምክንያቴን ደግሞ ልንገራችሁ። አንደኛው ዘሎ ወደ ሴክስ መሄድ። ብዙ የምንፈልገው ነገር እንዳለ ከዚህ በፊት ነግሬያችኋለሁ። የማንነግራችሁ ከናንተ የምንጠብቀው የምንፈልጋቸው ነገሮች እያሉ ያንን ዘለቅ ወደ ዋናው ወደ ገደለው ቀጥታ ይሄ ስሜት አይሰጥም ለኛ። ለናንተ የሚሰጠውን ዋናው ፓርት ላይ ያለው ሚና ሳይሆን እኛ ፎር ፕሌይ የምትባለው ፓርት በጣም ነው የምንፈልገው። ወይም ዋርም አፕ ተብላ የምትጠራው ፓርት ለሴት ልጅ በጣም ትርጉም ያላት ናት። ቀጥታ ወደ ገደለው መግባት እኛን ያስደብረናል፣ አንፈልገውም። ስንቴ እንደምነግራችሁ አላውቅም። ብዙዎቻችሁ ስቲል አላውቅም በምን አይነት መንገድ እንደምታልፉት ወደ ዋናው ፓርት ነው የምትገቡት። የረጅሙን ጊዜ ነው ምልህ ለዚች ፓርት ከሰጣት ከምታስበው በላይ የእርካታ መጨረሻ ነው የሚጠብቅ። ስለዚህ መጀመሪያ ላይ መሳም ሊሆን ይችላል፣ መነካት ሊሆን ይችላል፣ ጊዜ ሊሆን ይችላል። ስፔሻሊ ደግሞ ያቺ ሮማንቲክ የሆነችዋን ፓርት መንከባከብ፣ ትኩረት መስጠት፣ መጋበዝ ከሆነ ሊሆን ይችላል፣ ቸኮሌት መስጠት ሊሆን ይችላል። ዋቴቨር እሷ ፓርት ናት ለኛ ትልቁ ትርጉም ያላት፣ በጣም የምንፈልጋት፣ ካንተ የምንጠብቃት። ከዛ በኋላ ያለውን ለሷ ተው። እንዴት ደስተኛ ልታደርግህ እንደምትችል፣ ምን አይነት ስሜት ከፍታ ላይ ልታስቀምጥ እንደምትችል፣ ወይም ምን ያህል በምትፈልገው ልክ ልትሄድልህ እንደምትችል ታይዋለህ። እስቲ እንደዚህ አይነት የማድረግ ልምድ ከሌለክ እስቲ አድርገው፣ ለውጡን ታይዋለህ፣ ቃል እገባልሃለሁ። ስለዚህ ፎር ፕሌይ ላይ የምትባለው ላይ ጊዜ ውሰዱ። ለማስደሰት ሮማንቲክ ለመሆን ሞክር። እሷ እስክትሞቅ እሷ ፍላጎት እንዳላት አሁን ዝግጁ ነኝ የሚለውን ፓርት እስክታሳይ ድረስ ትዕግስተኛ የመሆን ልምድ ይኑርክ። ያቺን ፓርት ትልቁ ሚና በቃ አሁን ይሄ ልጅ ሂሮ ነው ለሷ፣ በቃ ጀግናዋ ይሆናል፣ ምርጡ ነው፣ ደስተኛ ነኝ እኔ በሴክስ ላይፌ ደስተኛ ነኝ፣ በዚህ መንገድ እሱ እንዲህ ነው ብላ እርግጠኛ ሆና እንድትሰማ ደስተኛ ሆና ዛላ ወደ ዋናው ገባ፣ አለቀ፣ ተለያየ። እንደዛ አይነት ነገር ይቁም። በጣም ነው የሚያስደብረው። ኦርሴ ልጅ በተፈጥሯ ማትፈልገው የምትፈልገው ሞር ልክ አንተ ያኛው ዋናውን እንደምትፈልገው ከዛ በፊት ያለውን እንደሆነ ማወቅ መረዳት አንድ አይነት ሌቭል ላይ ለመሆን የሚያስፈልግ ነገር ነው። እኛን ያስደብረናል ዘሎ ወደ ዋናው መግባት።